السلام عليكم وعليكم السلام ورحمة الله وبركاته ብያለሁ እንዴት ናችሁልኝ ሰላም ነው አልহামዱሊላህ ምች ድልት እያለኝ ነው መጨረሻ ኢንሻአላህ next year I'm going to be in Mecca ነው ማሳልፈው ማንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም next እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልህም ሽርሙጥና ነው እስልምና። 7 ሴት ይዘት የምተኛ 72 ድንግል አገኛለሁ የምትል አንተ መሐመድን ካላመለከኝ ካልተከተልከኝ እስልምና ከመሐመድ በፊት እስልምና የት ነበር? የመጀመሪያው ቃል የወረደው ቅራ ነው አይደል የምትለው? መጋኛ አቅረረ ሌባውላ መሐመድን ነው የምታመልከው አንተ ዱቄት ሰራተኛ የሚሸጉር ነው የምታመልከው የምትከተለው። እስቲ አማሃል ተሰቅለሙት መሐመዳው አሸርሙጣል that's what you do next ኦርቶዶክስ ቅድስት ድንግል ማርያም ጌታችን ናት አላለችም። ስለዚህ ተፋታ ጌታ ናት መከበር አለባት፣ በጣም መከበር አለባት፣ መወደድ መከበር ያለባት። እንዴት ብለህ ልትደነቅ የምትችል የተመረጠች ሴት ናት ቅድስት ድንግል ማርያም። ልትከበር በጣም ልትከበር የምትገባ እናት ናት። next ምድረ የጠንቋይ ልጅ ተብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። እየነገርኩ ነው። ስማኝ እስቲ ምን እንደምታመጣው። ስዕል የምታመልክ ደንቆሮ ህዝብ ነን። next ክርስቶስን አንተን ኢየሱስ ክርስቶስን በአደባባይ ልቀበልህ ስምህን ላውጅ እንደ ግል አዳኝ አድርጌ ልቀበልህ እንደ ግል መድኃኒቴ አድርጌ ልቀበልህ በብዙ ህዝብ ፊት እጄን ዘርግቻለሁ። እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር ያልደራደርም እኔ። ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዴ ንስሐ ገባታለሁ። ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት አንቺ የደረቅሽ አሮጊት